አፌን ሞልቼ በመሃላችን ያለ ጂኒየስ ተጥራለህ ካልክ አፌን ሞልቼ ነው የምነግርህ እሸቱ መለሰ ጂኒየስ ነው በዚህ ደቂቃ ማለት የሚቻለው ማገዝማ እሸቱ መለሰ ነው ሌላ ማንን ታግዛለህ ስራ ነው በስራ በተግባር የተፈተነና የታየ ስለሆነ ማለት ነው አንድ ሀያል ሚዲያ ሰው አንድ ብቻውን 40 ሰው የሆነ ሰው የሚሰራውን ስለማቀው ከዚህ በፊት ስለምናየው ኦፍ ኮርስ በተግባር እናቀዋለን እንጂ አንድ ስራ ለመስራት ያለው ሙቃወረች ፈጣሪ ሐሳብ የማያልቅበት በጭንቅላት በመንፈስ በአካል የዳበረ ቨርሳታይል ፉሊ ቨርሳታይል የሆነ ልጅ ማስመሰል አለኝ አድማጮችን በጣም የሚያከብር ነኝ አልቅሻለሁ እሸቱን ካላገዘን ባንክ አይደለንም እሸቱን ካላገዘን አየር መንገድ አይደለም እሸቱን ካላገዝክ ሰው አይደለም እሱ በዚያ አግዘኝ ብሎ ቢጠራኝ ከሆነ ነው የምነግርህ የሚሰራው ስታይ ከአዲስ አበባ በአራቱ አቅጣጫ የኢትዮጵያ ግዛቶች ውስጥ ያን ያህል ሰራተኛ አስከትሎ ወደዛው አሜሪካ ያንኑ ማይክ ይሄ ነው እኮ ከዚህ በፊት አውርተናል ሚዲያ ላይ ስትሰራ ስለ ቢቢሲ መናገር ሁላችንም እንወዳለን ስለ ሲኤንኤን መናገር ሁላችንም እንወዳለን እያንዳንዷ ፕሮግራም የባለሙያ የተለያየ ባለሙያ ገንዘብ ይፈሰስበት ነው ይሄንን የሚያደርግ ልጅ ነው አንድ ፕሮግራም እሱ የሚያቀርባት ይሄን ሁሉ ደክሞ ነው የሸቱን መለሳል አንድ 10ኛ መስራት ብችል ገብቷል ታጅቤ ነው መሄድ የምፈልገው አባባሪ ገብቷል ታጅቤ 4 5 እና 6 መኪናዎች እንደ ሰርጉ ላይ እየታጀበ መሄድ ሰው እንደስ ይለኛል ስለዚህ አሁን ገንዘብ ሊሄድላቸው የሚገባ ሰዎች እነማን ናቸው በዛ ገንዘብ ሰርተው የሚያሰሩ ሰዎች ጋር መሄድ ያለበት ቻይና ማለት ይሄ ነው ለኔ አንድ ቻይናዊ ማቀው ኢትዮጵያ እሱ ነው እሸቱ መለሰ ነው አንድ ማረሚያ ገዘጥቴ ችግሩን ለአድማጭ ትነግርልኛለህ ሲናገር ሰምቼው ሰይፉ ላይ ቀርቤ ቢሊዮነር መሆን እፈልጋለሁ አልኩኛው ብያልኩኝ ለዛ ይቅርታ ጠይቃለሁ አለ ወል ለዛ ይቅርታ የምጠይቅ ከሆነ አልተግባብቶም ይገባኛል አይ ያው ልጆቹ ሞቲቬት ለማድረግ ብዬ የተናገርኩት ነው እኔ ለምን እንደው የሞቲቬሽን ጉዳይ የሚሆነው ደናቀደርኩ ማስቀመጥ እሸቱን የመሰለ ሰው ነገ ቢሊዮነር መሆን እፈልጋለሁ ካላለ ወዴት ነው የምንሄደው ሁላችንም ጨለማ ውስጥ ነን አሁን ሳይሰሩ በአቋራጭ በዚህ በዛ በዝርፊያ በሙስና የሚሉ ሰዎች ናቸው ከበርቴ ለማድረግ የምትፈልግ ዶሳይል ሰነፍ ይሆን እንደ ኮንክ ነው ያንን ነው ማውግዘው እሸቱ ቢሊዮነር መሆን ፈለገ ማለት ከዚህ የበለጠ